السلام عليكم ورحمة الله وبركاته. የግጥሜ ርዕስ ያለህን አበርክት። ህይወት ምን ማለት ነው? ምንድነው ትርጉሙ? የልፋት ድካምህ፣ የውጣ ውረድ፣ የጤና ህመሙ፣ ብቻህን ብትኖር ለብቻህ ብትከብር ምንድነው ጥቅሙ? በስከው አዱኛ በአላህ ረህመት እዝነት ካላሳየህ ለየቲሞች በመስጠት ሀብትህን ብትቆልል በንፍገት በስስት ከፊት የሚጠብቅህ ነው ትልቁ ክስረት። ከኋላና ከፊት ከቀኝም ከግራ ሁሌም ብታስተውል በተራ ተራ በጣም ይገርማል ይሄ የአላህ ስራ። ለአንዳንድ ሰው በሽታ ለሌላው ጤንነት፣ ለአንዳንዱ ዱንያ ለሌላው ድህነት ሐላሉን ይፈትናል ለሰዎች በመስጠት። ክፋት፣ ምቀኝነት፣ ተንኮልና ሐሜት፣ ቋጠሮና ስስት፣ ችግርና ንፍገት ከዚህ የሸይጣን ስራ ውጣ ከዚህ ህብረት። እንዳለፈው ምርጥ ህዝብ እንደ ቀድሞቹ መልካምን ቢሰሩ ከበጎ ቢውሉ ከማይሰለቹ አድርጎ ውሎህን የአኺራ እንዲሆን ምቹ እንድትቀላቀል እንድትጨብጥ ስኬትህ ፈንህ ለኸይር ይዋል ያለህን አበርክት ፈንህ ለኸይር ይዋል ያለህን አበርክት። ስለዚህ ለለውጥ እንስራ ብለን ይኸው ተነስተናል። መልካምን መስራትም አላህም አዞናል። ማህበራዊ ህይወት ላይ ደክመን ተገኝተናል። ማምሸት ማንገት ብቻ ሆኖብን ቆመናል። ቀሪ ስራ መኖር ለነገ ይጠቅመናል። ተጠቅመን ለመጥቀም ይኸው ጀምረናል። ለዚህ ሁሉ መፍትሄ ቢስሚላህ ብለናል። ለዚህ ሁሉ መፍትሄ ቢስሚላህ ብለናል። ገጠም ኑሩ ቱርኪ አቅራቢ ሁዳ ኑሩ ቱርኪ ስላዳመጣችሁ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الله أكبر الله أكبر الله أكبر.